ጋይስ ዛሬ እንግዲህ ማለት ነው የሚገርም ኢቨንት ተዘጋጅቷል። ምሳ ነው የተዘጋጀው። ሌት ሆኛለሁ ግን የሆኑ ስራዎች ነበሩን። ጆሲና ነው ነበሩ አብረው ማለት ነው እየዞርን ነው ያልነው። ይቅርታ ጠይቀን ወደ ኢቨንቱ እንገባለን ማለት ነው። ያቀባበል ነገር እያደረጉልን ነው። ያቀባበል ዝግጅት ነው የሚባለው። እንኳን ተፈታችሁ ዌልካም እንደዚህ አይነት ነገር ነው እና ያለን ምን አይነት ምግቦች እንዳሉ እርቦኛል። ከጧት ጀምሮ ምግብ አለ ነው በጣም እኔም አልበላሁም እርቦኛል አይደል አበላለሁ ብለን ያወጣል እንዴ በደንብ እንበላለን። ጽድት ያለ ምግብ ተዘጋጅ። አንተ ምር በኋላ አንተ ተረስ ችግር የለም። አዎ ታዲያ ስናሳ ከመለፋ ዳንዶ ከጋኒና ይናባት አለና ሰርፕራይዝ كمي هتعمل حاجه كده سلام بلو جوسي بلا اوكي سلام ناشف سلكني لك بالله مريا نور نقابل شيء هتطيح حد ادمته بابوجي يعني ولد ما مني هذا حنيفه أدوني كويه زحاوي مع الدحنا ديها كنا راهينا تك بأكل راهينا شيء زحاوي مع الفوتي كذا لك أصير عينها وي يعني عيني أصير تقول عايزوها ودي عايزوها زحاوي يلعبوا يعني يلعبوا كريكا عايز كريكا ايش كريني بقى سلام واي واي اها كمي جادة دينا أنا تكملت أمدي عارف شو سوري بدأت سمعت هاي لين شمت تمامش هاي جاني لأنه مش جنب ፍራይዴ መኖር ነበር። ድንገተኛ ስለሆነ ነው እንጂ በጣም ቅዱስ
እንደዚህ አልመሰለህም? ማርያምን እንግዲህ አቶ ጆሲ ተጠጥቷል እንደምትመለከቱት። ለምን ዊስኪ ለምን ጎልድ ሌቨል ይዤ አልመጣም ነው? እኔ ያው ብሉ ይዣለሁ። መኪና ውስጥ ረስቶታል። እንያዝ ጋይስ፣ ድባቡ ያምራል። ቤተሰብ ተሰብስቧል። ጓደኞች መጥተዋል እንዳለ ማለት ነው። እዚህ በላይ ምን አለ? የቱ ጋር ቁጭ እንበል? እዛ ጋር ነው። እኛ እንግዶች፣ ትላልቅ እንግዶች መጥተዋል። እንግዲህ ቴንክ ዩ ብሩክዬ፣ የኔ አባት አምሮብሻል። አንቺ ለፕሮፌሰር አይላ የኔ አባት ደስ ብሎናል። የኔ አባት እንያዝበት ነው አብርዬ። ታዲያስ እንታዲራ ተመለከ ቫኬሽን ይመስላል። ማይ ሰላም ነሽ ወይ? ደህና ነሽ? ቴንክ ዩ ና ወንድም አለ እንደምን አለ? ደህና ነህ ወይ? አለን። እኔ አባት እንዴት ነህ? ሰላም ነው? ቴንክ ዩ ስለመጣ ቴንክ ዩ ሶ ማች። ቤቴ ለዚህ ሁሉ ሰው ይበቃል፣ ግን በጣም ደስ ይላል። ስብስብ ፍቅር ማለት ነው። የሀገሬ ልጆች የቲክቶክ አካውንት ፎሎ እያደረጋችሁ እሺ፣ ፕሊዝ 1 ሚሊዮን እናድርሰው። እስኪ ታሪክ እንስራ። ዛሬ ማድረስ እንችላለን 1 ሚሊዮን። እስኪ እንቅመሰው። እስኪ ከአንድ እስከ 10 እንስጠው። እስኪ ክትፎ ነበር ይናፈቀኝ። አቶ ኃይላ መጥቷል። እንግዲህ ነይ ቁጭ በይ ወይ እና እንዴት ነሽ ልኝ? ሰላም ነው ወይ? ያ ብሩኬ ያዙ እንጂ ምግብ ያዙ። ድጋሚ ይላል። እንግዲህ አሁን ነፃነት እዚህ ከጎናችን አለች አይደለ? ነጽዬ እስኪ እንደዚህ በይ እስኪ ነይ በሏት እስኪ በይ ነይ በሏት ኧረ ነይ በሏት ናፍቃኛለች። እስኪ ኧረ ነይ በሏት ናፍቃኛለች። ኦኬ እንደዚህ ነው የምንለው ሶስታችን፣ አንተም እኔም ነይ በሏት ኧረ ነይ በሏት ናፍቃኛለች። ሙሉ እንትኗን ማለት ነው። ነይ በሏት ኧረ ነይ በሏት ናፍቃኛለች። እስኪ ነይ በሏት ኧረ ነይ በሏት ናፍቃኛለች። ነይ በሏት ኧረ ነይ በሏት ናፍቃኛለች። ከዛ እንደዚህ በስኪ ናፍቃኛለች ኧረ ነይ በሉልኝ እስኪ በይ እስኪ ናፍቃኛለች ኧረ ነይ በሉልኝ። ስማ ትግባበት እንዴ ምንድን ነው ኳየር ትግባበት ባክግራውንድ ታባት ይኸውልሽ እንዴት መሰለሽ ያለቀ ሙዚቃ አለ። እግዚአብሔርን እና እሱ እስር ቤት አገናኘን። ግማሽ እሱ ሊዘፍነው ነው። ሰው ኳየር ላይ ማስገባት እንችላለን። አርብ ነው የሚለቀቀው 3 ሰዓት እንግዲህ ጠብቁ እንገባለን። ታዲያስ የፈጠረ ነው የሚሆነው። ይሄ ላይክ ስፒድ አፕ የሆነ ስራ ነው። እሺ በኋላ ጋይስ አዲስ ዘፈን ሊለቀቅ ነው። ጆሲ ማለት ነው ከኔ ጋር እስር ቤት አብሮ የነበረ ነው። ለሳምንት አብረን የቆየ ነው። አዲስ ዘፈን ሊለቅ ነው አርብ 3 ሰዓት ላይ ማለት ነው። እኔም አሁን ልገባበት ነው ወደዛ ዘፈን። የራሳችን ግጥም አወጣን ምናምን። የእሱ ብቻ ግን አሁን ላሰማችሁ ፈልጋለሁ በዚህ ስፒከር አድርጌ ማለት ነው። አሪፍ ጆሲ
በርቷል። ብሉቱዝ ላድርግ። ምን ብሎት ነው? ራሱ ቲቪውን